አባት ምን አሉኝ? የህሊና ጸሎት የምትባለዋን ጸሎት በየሶስት ሰዓቱ ሰባት ጊዜ የሚጸልይ ሰው ሚስጥር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ሚስጥር የለም። ግን ሚስጥር መላችሁ ይሄ ሌላ እንደዚህ የተገለጠ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል የማልጠብቀው ነገር ተሳክቶልኛል። እና ሚስጥር ምናልባት ከሆነ ይሄ ነው ማለት ሚስጥሩ። ሚስጥር ይገለጥለታል ይላሉ። ሌላም አንዲት እህት ይሄን ነገር ነግሬያት መምህር እግዚአብሔር ስጥህን ያለችኝ። አሁን የት መሰላችሁ ያለችው? ውጭ ሀገር ነች። ሀገሩን መናገር አያስፈልግም። ውጭ ሀገር ናት። ይሄንን ነገር ስነግራት በተግባር ፈጽመው መምህር እግዚአብሔር ስጥ ብቻ ያለች። የሆነ ነገር ተሳክቶላታል። ምን ነው ጊዜ አቡነ ሀሮን ገዳም ያሉ አባት እንደዚህ ብለው ነገሩኝ ብለህ ስትናገር ቀጥታ አቡነ ሀሮን ገዳም ነው መሄድ የፈለኩት አለች። ሄደች። ሳልነግርህ ሄጄ በመምጣቴ ይቅርታ አለችኝ። ሄዳ አግኝታቸው ማን እንደሚባሉ አይታ ፎቶ አብራቸው ተነስታ ሀገሯ ገብታ በቴሌግራም ላከችልኝ ፎቶ። ምን አግኝተሽ ነው አልኳት። ያገኘሁትን ማቀው እኔ ነኝ። እግዚአብሔር ይስጥህ። በየ3 ሰዓት ልዩነቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት። ለምሳሌ 3 ሰዓት ከሆነ ህሊና ጸሎትን 7 ጊዜ ትጸልየዋለች። ጊዜ ስላላት ነው። እና ይሄንን የሚያደርግ ሰው ለ7 ቀን ተከታታይ ይሄንን የሚያደርግ ሰው በቀን እንደዚህ እያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እና ደግሞ ጠዋት 1 ሰዓት ወይም 2 ሰዓት ማለት ነው። በ3 ሰዓት ይቅርታ። እንዲህ እያደረገ የሚጸልይ ሰው ሚስጥር ይገለጥለታል። ይሄንን በጣም እርግጠኛ ሆኜ ነው የምነግራችሁ። እና ይሄንን ጸሎት እየጸለየ ይሄ ልጅ ለመጨረሻ ሳወራ ሰምቶ ነው እንደዚህ ብዬ ስናገር መምህር